ቆየሁብሽ አይደል? በጣም እኮ ስራ በዝቶብኝ ነው። አዎ ይዤልሻለሁ። መድኃኒቱም እሱ ውስጥ አለ። ወይኔ ቆንጆ የባለፈው እኮ አለኝ አልጨረስኩትም ነበር። አይ ያው ሆስፒታል በነፃ ስለሚሰጥ ሲያልቅብሽ እንዳትቸገሪ ብዬ ነው። ደግሞ እርጉዝ አይደለሽ? ልንከባከብሽ እንጂ። እስክነግረው እንዴት እንደቸኮልኩ አልገባሽ። በጣም ነው ደስ የሚለው። እንዴ ደስ አይለውም? በጣም ነው እንጂ ደስ የሚለው። በቃ ሳይመጣ ልሂድ እባክሽ። ትንሽ አትጫወቺ? ወይ ቸኩላለሁ። እሺ መልካም ፕሮግራም። ባይ ጓደኛዬ፣ እነግርሻለሁ። እሺ ምንድነው እንዴ? የኔ ፍቅር ደግሞ በጣም አምሮብሻል። ደግሞ የምወደውን ምራት ሰርተሽልኛል። ቆይ ምን ተገኝቶ ነው? እንብላና ሰርፕራይዝ አለክ። በደንብ እንዳጣጥመው መጀመሪያ ሰርፕራይዙ ይነገረኝ። ካልበላ ይነገራል። ካልሽ ምን አደርጋለሁ? አልሞገትሽ መቼስ። በጣም የምወደውን እራት ነበር የሰራሽልኝ። ወደድከው? በጣም። ቤት መጥቼ ቆንጆዋ ሚስቴን ሳያትና ጣፋጭ ምግቦቿን ስበላ ሁሉንም ነገር ነው የምረሳው። በቃ ምን አለፋሽ የራሴ ዓለም ያለኝ ይመስለኝ። የኔ ፍቅር እንደዚህ ብለህማ ልቤን አታቀልጠው። አረ ካልሽኝማ እንደውም ለምን በደንብ አላቀልጠው። የኔ መቤት እባክዎትን አብረውኝ ይጨፍራሉ? በሚገባ። You're my man and I'm your woman. Where you lead me I will go. I'll stay strong beside you. ግን እርሶ ለምንድን ነው የማይነግሩኝ? ሰርፕራይዝም ቢነግሩኝ ምን አለበት? ለምንድን ነው እንደዚህ የሚያጓጉኝ? ከዚህ በኋላ ቤት ስትገባ ሚስትን ስታያት ብቻ አይደለም ድካም የሚለቅ። አልገባኝም ማለት አርግሻለሁ። የምርሽን ነው? አዎ ከዚህ በፊት እግዚአብሔር አልፈቀደውም ነበር። አሁን ግን አርግሻለሁ። እርግጠኛ ነሽ አይደለ?